ዩቲዩብ ላይ ያለምንም ኮፒራይት ኤአይን ብቻ በመጠቀም የሰው ቪዲዮ በመልቀቅ ገንዘብ መስራት እንደምትችሉ ታውቃላችሁ? አዎ፣ የሰውን ቪዲዮ ራሱን ለቃችሁ ለዚያውም ኢንተርናሽናል የሆኑ ቪዲዮዎች። ቀላል ነው። በኮምፒውተርም በስልክም ማድረግ ትችላላችሁ። አሳያችኋለሁ። ዩቲዩብ አውቶሜሽን የሚሰሩ ሰዎች በቀላሉ ሞኔታይዝድ የሚሆኑት ለምን ይመስላችኋል? ይህንን ስትራቴጂ እየተጠቀሙ ነው። ይህንን ስትራቴጂ ተጠቀማችሁ ማለት ደግሞ እናንተ ራሱ ቻናላችሁ በቀላሉ ሰዎች ጋር ተደራሽ ይሆንና በአጭር ጊዜ ሞኔታይዝድ መሆን ትችላላችሁ ማለት ነው። እንዴት አድርገን ነው የምንሰራው? እያንዳንዱን ስቴፕ አሳያችኋለሁ። ሙሉ ለሙሉ ቪዲዮውን ተከታተሉ። አንድም ስቴፕ ሚስ ማድረግ የለባችሁም። ምክንያቱም አንዱን ከዘለላችሁት ሊምታታባችሁ ስለሚችል ማለት ነው። በዚያ ላይ እየመረጣችሁ ትልልቅ ተከፋይ የሆኑ የዩቲዩብ አውቶሜሽን ቻናሎችን ሙሉ ለሙሉ ኮፒ እያደረጋችሁ ለራሳችሁ እየሰራችሁ ተከፋይ መሆን ትችላላችሁ። እንዴት አድርጋችሁ ነው? አሳያችኋለሁ። ስለዚህ በዚህ ቪዲዮ በዩቲዩብ አውቶሜሽን የሰውን ቪዲዮ ብቻ በመልቀቅ እንዴት ተከፋይ እንደምንሆንና በአጠቃላይ ዩቲዩብ አውቶሜሽንን በቀላሉ በያዝነው ስልክ በያዝነው ኮምፒውተር እንዴት አድርገን መስራት እንደምንችል አሳያችኋለሁ። ይህ ቻናል እንደምትመለከቱት እንግዲህ ሚስተር ኖ ፕላን ኤ ይባላል ማለት ነው። በጣም ትንሽ ቻናል ነው ማለትም ከዩቲዩብ አውቶሜሽን አንጻር በጣም ትንሽ ፎሎወር እና ትንሽ ሰብስክራይበር እና ትንሽ ቪው ያለው ቻናል ቢኖር ይሄ ቻናል ነውና አፕሮክሲሜትሊ ከ460 እስከ 7300 አካባቢ ያገኛል። አፕሮክሲሜትሊ ነው። ስለዚህ 5000ን ራሱ መሃል ላይ ብንወስደው ራሱ 2500 5000ን ብንወስደው ራሱ ገራሚ ነው ማለት ነው። እንግዲህ እንደተመለከታችሁት ትንሹን ቻናል ነው ያመጣውላችሁ። በጣም ትልልቅ ቻናሎች አሉ። ኢን ሚሊየንስ ሰብስክራይበር ያላችሁ ቪዲዮ በለቀቁ ቁጥር ሚሊየንስ የሚታይላችሁ በርካታ ቻናሎች አሉ። እነዚያን ግን አላመጣውላችሁ፣ ምክንያቱም ቀለል ባለው ላሳያችሁ ስላልኩኝ ነው። ይሄንን ቻናል እንዴት አድርገን ከፍተን ራሳችን ይሄንን ቪዲዮ ብቻ ኮፒ አድርገን እንዴት አድርገን ገንዘብ ጀነሬት ማድረግ እንደምንችል እያንዳንዱን ስቴፕ አሳያችኋለሁ። ከእናንተ የሚጠበቀው እያንዳንዱን ስቴፕ በጥንቃቄ መስራት ነው። እኔ ማሳያችሁ በኮምፒውተር ነው። በኮምፒውተር ሳሳያችሁ ለእናንተ ለማሳየት ቀላል ስለሚያደርግልኝ ነው። እናንተ በስልካችሁም በፈለጋችሁት ባገኛችሁት አጋጣሚ ልትሰሩት ትችላላችሁ ማለት ነው። እጅግ በጣም ቀላል ነው። ወደ ቪዲዮ ከመግባታችን በፊት ግን እንደዚህ አይነት ቁም ነገርና እንደዚህ አይነት አስተማሪ ቪዲዮዎች የሚመቿችሁ ብቻ ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ አድርጉ። ያላችሁን ሀሳብ፣ አስተያየት፣ ጥያቄ በአጠቃላይ ኮሜንት ላይ ያስቀምጡ። እዚህ ጋር የምጠቀማቸውን ፕሮምፕትም ሊሆን ይችላል አፕሊኬሽን ካሉ ቴሌግራም ቻናል ላይ የማስቀምጥላችሁ ይሆናል። ቴሌግራም ቻናላችንንም ጆይን በማድረግ የተለያዩ ጠቃሚ ነገሮችን ማግኘት ትችላላችሁ። ወደ ቪዲዮ እንግባ። እንግዲህ ቻናሉ ይሄ ነው፣ ሚስተር ኖ። መጀመሪያ እናንተ የሱን ቪዲዮ ልሰሩ ወይም ደግሞ የሱን ቪዲዮ ኮፒ ልታደርጉ የፈለጋችሁበት ቻናል ላይ ትሄዳላችሁ። ምናልባት የሚገርማችሁ ቻናል ሊሆን ይችላል፣ አሪፍ ቻናል ነው፣ እኔ የምሰራበታለሁ ብላችሁ ልታስቡት የምትችሉት ቻናል ሊሆን ይችላል። ስለዚህ ያንን ቻናል ትገቡና ታዩታላችሁ ማለት ነው። ቻናሉ ላይ ስትገቡ ከዛ ቪዲዮ ሲ የሚለውን ትነካላችሁ። ቪዲዮ የለቀቃቸውን ቪዲዮዎች ቼክ ለማድረግ ማለት ነው። ከዛ ፖፑላር የሚለውን ትነካላችሁ። ማለትም በጣም ፖፑላር የሆኑ ሰዎች ዘንድ በጣም እየታዩ ያሉት ቪዲዮዎችን ለማየት ማለት ነው። እሱ ጋር ፖፑላር የሆነው ይሄኛው ቪዲዮ ነው። ተመልከቱ። ስቲክማን ነው እንዳለ ያለው ማለት ነው። ሌላ ምንም የተለየ ነገር የለውም። እንግዲህ ይሄ ነው 900 ሺህ የታየው ማለት ነው። የምትመለከቱት ስቲክማን ካራክተሮቹ ስቲክማን ናቸው። እዚች ጋር የእሱን ቻፕተሮች ማየት አለብን ማለት ነው። እዚህ ጋር ኢንትሮ የምትለዋን መንካት ትችላላችሁ። ከፈለጋችሁ ደግሞ ዲስክሪፕሽን ላይ ገብታችሁ ቪው ኦል ስትሉት ከጎን ላይ እንደዚህ ያመጣላችኋል። ከዛን ትራንስክሪፕት ትሉታላችሁ ማለት ነው። ትራንስክሪፕት ትሉትና እንደዚህ ሙሉውን ያመጣላችኋል። ቻፕተርስ የሚለው ትተውትና ትራንስክሪፕትን ክሊክ ስታደርጉት ሙሉውን ያመጣላችኋል ማለት ነው። ስለዚህ ይሄንን ሰሌክት ማድረግ አለብን። ነገር ግን ሰሌክት ስናደርገው እዚህ ጋር ታይም ኢንተርቫል ስላለው ያን እንዳያደርግብን እዚች ጋር 3 ነጥቧን ነቃና እዚህ ጋር 3 ነጥቧን ትነኩና ምን ይላችኋል? ቶግል የሚለውን ክሊክ ታደርጋላችሁ ማለት ነው። ቶግል ስናደርገው ታይም ኢንተርቫሉ ሙሉ ለሙሉ ያጠፋልናል። ስለዚህ ምን እናደርጋለን? ሙሉ ለሙሉ ሁሉንም ሰሌክት እናደርገዋለን። በአጠቃላይ ሁሉንም ሰሌክት እናደርገውና ኮፒ እንለውና ቀጥታ ምን ነው የምንመጣለን? ቻትጂፒቲ ላይ እንመጣለን። እዚህ ቻትጂፒቲ ላይ ከመጣን በኋላ ይሄንን እንጽፋለን። ምን እንላለን? ፕሊዝ ሜክ ዚስ ስክሪፕት 100% ኦሪጂናል ሶ አይ ካን ዩዝ ኢት ፎር ማይ ዩቲዩብ ቪዲዮ ብለን እንጽፋለን ማለት ነው። ኢንተር እንለዋለን። ቻትጂፒቲ ትንሽ ብሮዝ ካደረገ በኋላ ትንሽ ከፈለገ በኋላ እንደዚህ ይሰጠናል ማለት ነው። here is your 100% ኦሪጂናል ሪሪትን ስክሪፕት ይለናል ማለት ነው። ድጋሚ ጽፎ ኦሪጂናሉን ይሰጠናል ማለት ነው። ኦሪጂናሉን ሲሰጠን ኮፒራይት ያሰጋን ሞይ የምትሉ ሰዎች ኮፒራይት ጭራሽ ነው የማያሰጋው። ለምን? ቻትጂፒቲ አንድ የጠየቃችሁት ሁለተኛ ድጋሚ ስትጠይቁት ራሱ ሌላ ነው የሚሰጣችሁ። ሁለቱ ይለያያል ማለት ነው። በጄሚናይ ነው ዩቲዩብ አሁን አልጎሪዝሙን እየተቆጣጠረ ያለው። ነገር ግን ሁለቱ ጭራሽ ነው የማይመሳሰለው ማለት ነው። እዛኛው ሰውዬ ላይ ያለውና የኛ አይደለም። እኛ ራሱ ድጋሚ ብሮዝ ብናደርገው የተለየ ነገር ነው የምናገኝበት ማለት ነው። ስለዚህ ምንም የሚያሳስብ ነገር የለውም በኮፒራይት ዙሪያ። ምክንያቱም
የትኛውም ኤአይ አንድ የጠየቃችሁት ሁለተኛ ስትጠይቁት ኢቭን አጻጻፉ ራሱ ይለያያል። ሁለተኛ ስትጠይቁት የመጀመሪያውን በጭራሽ ነው የማይመስለው የሚጽፈው ነገር። ስለዚህ ምንም የሚገናኝ ነገር አይደለም ማለት ነው። እኛ የወሰድነው የሰውየውን ሐሳብና የሰውየውን የሰራበት ሜተድ ነው። ስለዚህ ያንን ፖፑላር የሆነ ሐሳብ ወስደን እኛም ፖፑላር የሆነ ቪዲዮ ሰርተን ልንለቅ ነው ማለት ነው። ስለዚህ በቀላሉ ከዛ እንደዚህ ካደረግን በኋላ ሙሉ ለሙሉ ስክሪፕታችንን ኮፒ ካደረግን በኋላ ቀጣዩ ስቴፕ የሚሆነው ቮይስ ጀነሬት ማድረግ ይኖርብናል። ድምጽ ሰውየው እንደተመለከታችሁት አሪፍ ድምጽ ጀነሬት አድርጎ አስቀምጧል። በድምጽም ሙሉ ለሙሉ እንለየዋለን። ምክንያቱም ሰውየው የተጠቀመው የወንድ ድምጽ ከሆነ እኛ የሴት ድምጽ እናደርጋለን ማለት ነው። ሰውየው የተጠቀመው ሌላ ነገር ከሆነ ለምሳሌ ሰውየው የተጠቀመውን አይነት ድምጽ መጠቀም የለብንም ጀነሬት ስናደርግ። በምንም ነገር ጀነሬት ያደረግነው ለምሳሌ ሌቨል ላብ ላይ ከፍላችሁም ከሆነ የምትጠቀሙት እኔ የምጠቀመው ፍሪ የሆነ ኤአይዎችን ነው የምጠቀመው። ፍሪ የሆኑ ኤአይዎችን ብትጠቀሙ አሪፍ ነው ዩቲዩብ እስከሚከፍላችሁ ድረስ ማለት ነው። ከከፈላችሁ በኋላ ኢንቨስት እያደረጋችሁ እዛ ላይም እየከፈላችሁ ኤአይዎችን በመግዛትም ልትጠቀሙ ትችላላችሁ ማለት ነው። አሁን የጄሚናይን ኤአይ ቮይስ ጀነሬተር እንጠቀማለን ማለት ነው። ያ ደግሞ ምንድነው ጉግል ኤአይ ስቱዲዮ እሱን እንጠቀማለን ማለት ነው። ጉግል ኤአይ ስቱዲዮ ላይ ከገባን በኋላ የጄሚናይን የቮይስ ጀነሬተር እንጠቀማለን ማለት ነው። ክሮም ላይ የፈለጋችሁት ብራውዘር ላይ ትገቡና ጉግል ኤአይ ስቱዲዮ ብላችሁ ሰርች ታደርጋላችሁ። እንደዛ ሰርች ካደረጋችሁ በኋላ እንደዚህ ይመጣላችኋል። ከዛም በኋላ ቻትጂፒቲ ላይ እንመለስና ምን እናደርጋለን? እንትናችንን ኮፒ እናደርጋለን። ስክሪፕታችንን ሙሉ ለሙሉ ቻትጂፒቲ የሰጠንን ስክሪፕት ሙሉ ለሙሉ ኮፒ እናደርጋለን ማለት ነው። ሪራይት ያደረግነው እንዳለ ማለት ነው። እያንዳንዱ ነገር ኮፒ እናደርጋለን ማለት ነው። ከዛም በኋላ እዚህ ጋር ከመጣን በኋላ ምን እንላለን? ቴክስት ቱ ስፒች የምትለዋን ክሊክ እናደርጋታለን። ከዛ ጄሚናይ 2.5 ፕሮ ፕሪቪው ቲቲኤስ የሚለውን ክሊክ እናደርጋለን። ክሊክ ስናደርግ እንደዚህ ሬዲ እንደሆነ ይነግረናል። እዚህ ጋር ታች ላይ ስለተቆረጠብኝ ነው እንጂ እንትኖቹን ነው ካራክተሮቹን ወይም ደግሞ ሞዴሎቹን ወይም ደግሞ የኤአይ ሞዴል ነው የምንመርጠው ማለት ነው። ስለዚህ እዚህ ጋር ስንመርጥ መጠንቀቅ ይኖርብናል። ሰውየው የተጠቀመውን አይነት ድምጽ መጠቀም ጀስት በቻልነው አቅም ለየት ያለ ብንጠቀም አሪፍ ነው። ኖርማሊ ነግሬያችኋለሁ፣ ታሪካችን ይለያያል። እኛ የጻፍነው ሌላ ነው፣ እሱ የጻፈው ሌላ ነው። ስለዚህ ከዛ አንጻር ሳይሆን በደንብ መጠንቀቅ ይኖርባችኋል። እዚህ ጋር ስትመርጡ ለየት ያለ ብትመርጡ አሪፍ ነው። ስለዚህ እዚህ ጋር እንምረጥ። ለእናንተ የሚመቻችሁን አንዱን ምረጡ። Ready to build something awesome? What do you want to explore? እሺ እኔ ይሄኛውን መረጥኩኝ። ከዛ ይሄንን ክሊክ ኦኬ ብየዋለሁኝ። ከዛም በኋላ ቀጥታ እናደርጋለን ማለት ነው። ፔስት እንላለን ማለት ቴክስት የሚለው ላይ እዚህ ጋር ፔስት እናደርጋለን ማለት ነው። ስታይል ኢንስትራክሽን የሚለው ላይ በጣም ናሬቲቭ እንዲሆን ከፈለጋችሁ የፈለጋችሁትን ነገር እናንተ ጻፉ ማለት ነው። ቴክስት የሚለው ላይ ከቻትጂፒቲ ይዘን የመጣነውን ፔስት እንለዋለን ማለት ነው። ፔስት ካልን በኋላ እታች ላይ ስለተቆረጠ ነው እንጂ እናንተ ስትሰሩ ታገኙታላችሁ። እታች ላይ ይሄ ስክሪን ሪከርድ ያደረኩበት ሶፍትዌር ቆርጦብኝ ነው። ታች ላይ ምን የምትላለች ረን የምትላለች ረን የምትለዋን ወይም ደግሞ ኢንተር ስትነኩ ራሱ ረን ያደርጋል። ረን አድርጎ መጨረሻ ላይ ቮይሳችሁን ጀነሬት አድርጎ ይሰጣችኋል ማለት ነው። እንደ ኮኔክሽናችሁ ወይም ደግሞ እንደ ስክሪፕታችሁ ርዝመት ትንሽ ይቆያል። Most people assume intelligent individuals are simply packed with more information, more facts, more knowledge, more answers. But intelligence isn't about storage, it's about strategy. ከዛም በኋላ እንደዚህ ከሰማን በኋላ ምን እናደርገዋለን? ዳውንሎድ እናደርገዋለን ማለት ነው። የሰራነውን ኦዲዮ ዳውንሎድ እናደርገዋለን። ይሄው እንደምትመለከቱት እዚህ ጋር ዳውንሎድ አደረኩት። ስለዚህ በዚህ መልኩ ዳውንሎድ አድርገን አዘጋጅተናል። ከዛም በኋላ ወደ ቻትጂፒቲ እንመለስና ምን እንላለን? ቻትጂፒቲን የሆነ እንጽፍለታለን። ምን ብለን እንጽፍለታለን? እንደተመለከታችሁት ሰውየው ምንድነው ያደረገው? ስቲክማን ካራክተሮቹን ብቻ ነው የተጠቀመው። ኢቭን ስቲክማን ካራክተሮቹ ራሱ አኒሜት አያደርጉ ኖርማል ፎቶ ናቸው። ከዛም በኋላ ትራንዚሽን መሃል ላይ አለ። በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ስቲክማን ካራክተር እንዲሰጠን በዚህ ስክሪፕት መሰረት ስቲክማን ካራክተር ያስፈልገናል ማለት ነው። ስቲክማን ካራክተር እንዲሰጠን ምን እናደርጋለን ማለት ነው? ስቲክማን ካራክተር እንዲሰጠን ምን እናደርጋለን? ቻትጂፒቲ ላይ ይሄንን እንጽፍለታለን ማለት ነው። create one by one visual idea for stickman figure for sentence by the sentence of script የሚለውን ስቲክማን ካራክተርን እንሰጠዋለን ማለት ነው። ይሄን create man ይሄንን ስቲክማን ካራክተር ክሬት እንዲያደርግልን ይሄንን ስክሪፕት እንጽፍለታለን ማለት ነው። በነገራችን ላይ ያንዳንዱ የኤአይ ማዘዣ ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። እናንተ እየገባችሁ በደንብ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄንን የጻፍኩትን ሙሉ ለሙሉ ከዚህ ላይ ያያችሁ መገልበጥ ትችላላችሁ። አይኛ መገልበጥ ከበደን የምትሉ ከሆነ ደግሞ ቴሌግራም ቻናላችንን የምታውቁት ነው፣ ጆይን አድርጉት። እዛ ላይ ብዙ ነገሮችን እንለቅላችኋለን ማለት ነው። ስለዚህ እነዚህንም ስክሪፕቶች እዛ ላይ የምለቅላችሁ ይሆናል ማለት ነው። ስለዚህ ስቲክማን ካራክተር የምናዝበትን ፕሮምፕት እንዲሰጠን የጠየቅነው፣ ስለዚህ ይሰጠናል ማለት ነው።
በዚህ መልኩ ሲን ባይ ሲን ነው ብሮዝ የሚያደርግልን። እያንዳንዱን ሲን ባይ ሲን ነው ያስቀመጠልን። ሲን 7 ሲን 6 ሲን 1 ሲን 2 ሲን 3 እያለ የሚታዩትን ነገሮች በአጠቃላይ ነው የጻፈልን። ስለዚህ ያንን ምን እናደርጋለን? ወደ ስቲክማን ካራክተር ወደምንሰራበት ኤአይ ላይ እንሄድና ደግሞ ስቲክማን ካራክተር እንፈጥራለን። አለቀ። አሁን የሚቀረን ስቲክማን ካራክተር ማግኘት ነው። ስለዚህ ፕሮምፕቱን ጽፈናል። ወደ ስቲክማን ካራክተር ወደምናገኝበት ዌብሳይት እንሂድ። ያም ዌብሳይት አውቶዊስክ ይባላል። ዊስክ ወይም ደግሞ አውቶዊስክ ይባላል። ክሮማችሁ ላይ ሄዱና አውቶዊስክ ብላችሁ ሰርች አድርጉ። በዚህ መልኩ አውቶዊስክ ብዬ ሰርች አደረኩኝ። ከዛ ይሄን የመጀመሪያውን እንትን ላይ ክሮማችን ላይ በኮምፒውተር የምትጠቀሙ ከሆነ ክሮማችሁ ላይ ኤክስቴንሽን ስለሆነ አድ አድርጉት። የተለያዩ ሰዓቶች ቻናላችሁን ረን ለማድረግ ስቲክማኖችን ስለምትፈጥሩበት ማለት ነው። በስልካችሁ የምትጠቀሙ ከሆነ ደግሞ ኖርማል ከዛው ላይ ክፈቱት። ክሮማችን ላይ አድ ካደረግን በኋላ በዚህ መልኩ ከፍቶልናል ማለት ነው። በዚህ መልኩ ከከፈተልን በኋላ የመጀመሪያው ላንጉዌጁን ወደ እንግሊሽ እንቀይረዋለን። ወደ ቻት ጂፒቲ እንመለስና ፕሮምፕታችንን ኮፒ እናደርጋለን። ሲን 1 የሚለው ላይ ሴንቴንስ የሚል አለ፣ ቪዥዋል አይዲያ የሚል አለ። ስለዚህ ቪዥዋል አይዲያ የሚለውን ሙሉ ለሙሉ ሰሌክት እናደርግና እንወስደዋለን ማለት ነው። ቪዥዋል አይዲያ ማለት የቪዥዋል አይዲያ የምትለዋን ሰሌክት እናደርግና ኮፒ ብለን እዛ ፕሮምፕት ሊስት የሚለው ላይ ወይም ደግሞ አውቶዊስክ ላይ ወስደን ፔስት እናደርጋለን። ከዛ እዚህ ጋር ፔስት ስናደርግ እዚች ጋር ፔስት ስናደርግ ማስተዋል ያለብን ነገራቶች አሉ። ማስተዋል ያለብን ነገሮች ይኖራሉ። እዚህ ጋር አስፔክት ሬሾን በላንድስኬፕ ነው ማድረግ ያለብን። ለዩቲዩብ ስለሆነ የምንፈልገው፣ ለቲክታክ ከሆነ ለቲክታክ አውቶሜሽን ከሆነ የምትፈልጉት ፖርትሬት ማድረግ ይኖርባችኋል። ላንድስኬፕ እናድርገውኛ 16:9 ማለት ነው። ከዛ የምንፈልገው ለእያንዳንዱ ፕሮምፕት የምንፈልገው ኢሜጅ ካውንት 1 ነው ማለት ነው። ስለዚህ እቺን 1 እንተዋታለን። ከዛ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ፕሌይ ስትሉት ከዛን ቀጥሎ ምን እናደርጋለን ማለት ነው። እዚች ጋር ከዛ ቀጥሎ ማስተዋል ያለብን ሌላኛው ነገር ደግሞ ሴቲንግ ውስጥ እንገባና አውቶ ዳውንሎድ የምትለዋን ቲክ እናደርጋታለን። አውቶ ዳውንሎድ ምክንያቱም ጀነሬት ስናደርግ እኛ ዳውንሎድ የሚለውን ሳንነካ ራሱ ዳውንሎድ እንዲያደርግልን ማለት ነው። እሷን ቲክ እናደርጋታለን። ቲክ ስናደርጋት እሷን ቲክ እናደርጋትና ወደ ኮንትሮላችን እንመለሳለን ማለት ነው። ኮንትሮል ላይ ከተመለስን በኋላ እዚህ ጋር ልናስተውለው የሚገባ ሌላ ነገር አለ። እያንዳንዱን ሲን ኮፒ ስናደርግ በመሃል ሁለት መስመር መተው አለብን ማለት ነው። ሁለት መስመር እየተውነ ነው ኮፒ የምናደርገው። ሁለተኛውን ሲን ኮፒ እናደርግና ላሳያችሁ። ኮፒ ያደረግን ከዛም በኋላ ሁለት መስመር ኢንተር ካደረግን በኋላ እዛ ጋር ወሰድን። አንድ መስመር ኢንተር፣ ሁለት መስመር ኢንተር ካደረግን በኋላ ፔስት እንላለን። በመሃል ላይ የምትተውት ሁለት መስመር መሆን አለበት ማለት ነው። ሶስተኛውን ሲን ኮፒ እናደርግና አሁንም እዛው አውቶዊስክ ላይ ፔስት እናደርግ። ነገር ግን ያቺው ሁለት መስመር መርሳት የለብንም። ይሄኛው ሶስተኛው ሲን ስለሆነ ሁለት መስመር አሁንም ፔስት እንትን ዘለን ፔስት እንላለን ማለት ነው። አሁንም አራተኛውን ሲን ስናመጣ እንደዚሁ ሁለት መስመር እየዘለልን ፔስት እንላለን ማለት ነው። በዚህ መልኩ ሁሉንም ፔስት እንላለን። እናንተን ለማሳየት ስለሆነ እስከዚህ ድረስ ፔስት ካደረግኩ እስከዚህ ድረስ ከሰራሁኝ ይበቃል ማለት ነው። እናንተ እንደፈለጋችሁ መስራት ትችላላችሁ። የምትፈልጉትን የዩቲዩብ አውቶሜሽን ሐሳብ ወስዳችሁ በዚህ መልኩ ቪዲዮ መስራት ትችላላችሁ ማለት ነው። አሁን እየሰራን ያለነው እኛ አስበን ተጨንቀን ምናምን ስለምን ልስራ ምናምን ብለን አይደለም። ራሳችን ምንም ነገር ሳንል ከሰው ቻናል ላይ ነው የወሰድነው ማለት ነው። ስለዚህ ከጨረስን በኋላ እንደዚህ ካደረግን በኋላ እዚች ጋር ምን የሚለውን እንነካለን። እዚች ጋር ስታርት የሚለውን እንነካለን ማለት ነው። ስታርት የሚለውን ክሊክ እናደርጋለን። ክሊክ ስናደርግ ራሱ ጄኔሬት እያደረገ አውቶ ዳውንሎድን ኦን ስላደረግን አውቶ ዳውንሎድ ያደርጋል። በራሱ ዳውንሎድ ያደርጋል ማለት ነው። በዚህ መልኩ ሁሉንም ዳውንሎድ አድርጓል። እስኪ ፎልደር ውስጥ ስንገባ በዚህ መልኩ ደርድሮልናል ማለት ነው። ያወረዳቸውን እንዳለ ስቲክማን እንዳለ በዚህ መልኩ አስቀምጦልናል ማለት ነው። ስለዚህ ከዚህ በኋላ የሚቀረን ኦዲዮ አዘጋጅተናል፣ ቪዲዮ ቪዥዋሎቹን አዘጋጅተናል ማለት ነው፣ ስቲክማኖቹን። ስለዚህ ኤዲት የምናደርግበት ሶፍትዌር ላይ እንገባለን። ካፕከትን ለእናንተ እኔ የምጠቀመው ፕሪሚየር ፕሮ ነው፣ ግን ለእናንተ ለማሳየት ካፕከት ላይ እናደርገውና ካፕከት ላይ እያንዳንዱን እንደምትመለከቱት ስሙ ላይ እንዳይምታታባችሁ 1 2 3 4 የሚል በቁጥር ነው የሚያስቀምጥላችሁ ማለት ነው። ስለዚህ አንደኛውን መጀመሪያ፣ ሁለተኛውን መጀመሪያ፣ ምክንያቱም ከታሪኩ ጋር አንድ ጋር እንዲገናኙ ማለት ነው። አንደኛውን ይዘን እንመጣለን፣ ድራግ ኤንድ ድሮፕ አድርገን ካፕከት ላይ ወይም ኤዲት የምናደርግበት ሶፍትዌር ላይ እናስቀምጣለን። ከዛ ሁለተኛውን ይዘን እንመጣለን። ሁሉንም ሰሌክት አደረጉልኝ እንዳይምታታባችሁ ማለት ነው። ሁለተኛውን ይዘን መተን አሁንም እዛው ላይ እናስቀምጣለን ማለት ነው። ከዛ በዚህ መልኩ ካስገባን በኋላ አሁንም ሶስተኛውን ይዘን እየመጣን
እናስቀምጣለን። አሁንም በዚህ መልኩ ካስገባን አሁንም አራተኛውን ይዘን መተን እንደዚህ እያደረግን እናስገባለን። ሁሉንም ከደረደርን በኋላ መጨረሻ ላይ ምን እናደርጋለን? መጨረሻ ላይ የሚቀረ ኦዲዮ ነው ማለት ነው። ስለዚህ ኦዲዮውን እናመጣና እዛው ላይ እናስገባለን። ኦዲዮውን ካመጣን በኋላ ከፈለግን ኦዲዮውን እንደዚህ እናመጣና እናስገባለን። ከፈለግን ደግሞ መሀል ላይ ትራንዚሽን ምናምን ኤዲት ምናምን መጀመሪያ ማድረግ እንችላለን ማለት ነው። ስለዚህ ኦዲዮውን ካመጣን በኋላ እንስማው እስኪ። Most people assume intelligent individuals are simply packed with more information, more facts, more knowledge, more answers. But intelligence isn't about storage, it's about strategy. በዚህ መልኩ ስናደርገው ምንም አይደብርም። ሰውየው እንዲህ ነው ያደረገው፣ መሀል ላይ ትራንዚሽን ብቻ ተጠቅማ። ስለዚህ ምን እናደርጋለን? መሀል ላይ ትራንዚሽን እንጠቀማለን ማለት ነው። አለቀ። መሀል ላይ ትራንዚሽን ከተጠቀማችሁ ምንም የተለየ ነገር የሰራነው ነገር የለም፣ እንደ ሰውየው ነው የሰራነው ማለት ነው። ጊዜ ሊፈጅ ይችላል እንጂ ይሄ ቻናል በእርግጠኝነት ሞኔታይዝድ ይሆናል ማለት ነው። እናንተ በዚህ መልኩ ካሰራችሁት በኋላ መጨረሻ ላይ ኤክስፖርት ማድረግ ነው። ኤክስፖርት አድርጋችሁ ወደ ዩቲዩብ ቻናላችሁ ላይ መልቀቅ። ስለዚህ በዚህ መልኩ ኤክስፖርት አድርገናል ማለት ነው። እንስማው፣ እንመልከተው። People assume intelligent individuals are simply packed with more information. በጣም የሚገርም ቪዲዮ ሰርተናል ማለት ነው። በዚህ መልኩ ዩቲዩብ አውቶሜሽንን በመስራት ገንዘብ ጀነሬት ማድረግ ትችላላችሁ። ምንም የሚከብድ ነገር የለም። እያንዳንዱ ነገር በጣም ቀላል ነው ማለት ነው። ዩቲዩብ አውቶሜሽን የሚከብድ ነገር የለውም። ዩቲዩብ አውቶሜሽን ብቻ ስላችሁ ቲክታክ አውቶሜሽንም እንዳለ ነው። በዚህ መልኩ በቀላሉ መስራት ትችላላችሁ። ቀጣይ በሌላ ቪዲዮ እንመጣለን። የዛሬው ቪዲዮአችን ይሄንን ይመስላል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሚገርምና በሌላ ቪዲዮ እናንተም በሚጠቅምና በሚገርም ቪዲዮ እንመጣለን። እስከዚያው ድረስ ሰላም።